ሰላም ሰላም ውድ የዩቲዩብ ተከታታዮች እንዲሁም አዲሶች እንኳን ወደ እኔና ቻናል በሰላም መጣችሁ። ዛሬም በሌላ በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ይዤላችሁ የመጣሁት በዌ ወቅት የምንጋግረውን የሙልሙል አሰራር ነው። አብራችሁን ቆዩ። በቅድሚያ እዚህ ጋር የሚያስፈልጉኝን ግብአቶች አዘጋጅቻለሁ። እዚህ ጋር 1 ኪሎ ፊኖ ዱቄት ነው። ትንሽ በቆሎም አብሮ ተቀላቅሏል ማለት ነው። እዚህ ጋር እርሾ ተጠቀማለሁ። አንዷን ፓክ ዘይት አለኝ። እዚህ ጋር ነጭ አዝሙድ፣ ጥቁር አዝሙድ፣ ድንብላል እንዲሁም አብሽ አለኝ ማለት ነው። ጨውና ስኳር እንጨምርበታለን። የምናቦካውም ለብ ባለ ውሃ ነው ማለት ነው። በቅድሚያ እርሾአችንን መነሳትና ለመነሳቱን ቼክ ለማድረግ ለብቻ በቃ ነው የምናዘጋጀው ማለት ነው። እዚህ ጋር አንዷን ፓክ ነው የተጠቀምኳት። እሷን እጨምራለሁ እርሾውን ማለት ነው። እንዲሁም ደግሞ ጨውና ስኳር ጨምርበታለሁ። እሱን ለብ ባለ ውሃ አድርጌ አዘጋጀዋለሁ ማለት ነው። እዚህ ጋር የተጠቀምኩት ጨው በዚች በቡና ማንኪያዋ 1 የሚሆን ነው። ስኳር ደግሞ በሾርባ ማንኪያ 1 ተኩል ይሆናል ማለት ነው። እንደዚህ ለብ ያለ ውሃ ከጨመርንበት በኋላ ውሃ በመጨመሩበት ወቅት በጣም ባይሞቅ ጥሩ ነው። ለሰስ ያለ ውሃ የፀሐይ ሙቀት የሚያክል መሆን አለበት። እርሾውንም ላያስነሳው ይችላል። እንዲያድርገን ለተወሰነ ደቂቃ እስኪነሳ እንጠብቀዋለን ሸፍነን ማለት ነው። እርሾአችንም እንደዚህ ካዘጋጀነው በኋላ እስኪነሳልን ድረስ ፊኗችንን እንነፋለን ማለት ነው። ፊኗችንን ነፍተን በደንብ እናዘጋጃለን፣ ቆሻሻ ሊወጣው ስለሚችል። እዚህ ጋር ሙልሙል ለመጋገር የምንጠቀመው የግድ ፊኖ ዱቄት መሆን የለበትም። የስንዴ ዱቄት፣ የገብስ መጠቀም ይቻላል ማለት ነው። ባላችሁ ነገር መጠቀም ትችላላችሁ። እኔ ያው የፊኖ ዱቄት ስለሆነ ነው ያለኝ፣ በሱ እጠቀማለሁ ማለት ነው። እዚህ ጋር ከነፋም በኋላ እንደዚህ አይነት አልፈው ሳርሳር የሚመስሉ ነገሮች ወጥተዋል ማለት ነው። የተለያዩ ነገር ይወጣዋል። አሁን ደግሞ እንደዚህ እንጨምራቸውን ለዳቦ የሚሆኑ ቅመሞች እናዘጋጃለን። እሱ የምንጨምረው አንደኛ እዚህ ጋር የጨመርኩት ነጭ አዝሙድ ነው። እሱንም በዚህ በቡና ማንኪያ 1 ነው ያረኩ ማለት ነው። አሁን ደግሞ ጥቁር አዝሙድ እንጨምራለን። እሱንም እንደዚሁ በቡና ማንኪያ 1 ነው የጨመርኩት። እዚህ ጋር ያለኝ ድንብላል ነው። ድንብላልም ለዳቦ በጣም ቆንጆ ስለሆነ እሱንም እንደዚሁ 1 ማንኪያ ነው የምጨምረው። በመጨረሻም እንደዚህ አብሽ ጨምርበታለሁ። አብሽ የጨመርኩት ግማሽ የቡና ማንኪያ ነው። እቺ ትንሿ ለቡና የምንጠቀማት ማንኪያ ናት። በዛ ነው የለካሁትኝ። በቂ ነው ማለት ነው ለ1 ኪሎ። እሱን አንድ ላይ ደረቅ ቅመሞችን እናዋህዳቸዋለን። እርሾአችንም እንደዚህ ቆንጆ ሆኖ ተነስቶልናል ማለት ነው። አሁን ሊጣችንን በደንብ እናቦካለን። እርሾ መበላሸቱን የምታውቁት እንደዚህ ሳይነሳ ሲቀር ነው ማለት ነው። እንደዚህ ከተነሳ ግን እርሾ አሪፍ ስለሆነ እናቦካበታለን። ሊጡንም ስናቦካ እንደዚሁ ለሰስ ባለ ውሃ፣ በጣም ባልፈላ ባልተቃጠለ ውሃ ነው የምናቦካው። ዘይት ደግሞ የተወሰነ ጨምርበታለሁ። እንዳስፈላጊነቱ ጨምሩበት። 1-2 የሾርባ ማንኪያ የሚሆን ጨምሬበታለሁ። በዚህ አጋጣሚ ለመጀመሪያ ጊዜ ወደ እኔና ቻናል የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ከጎን የደወሏን ምልክት በመጫን አዲስ ቪዲዮ ስሰራ ወደ እናንተ ይመጣል ማለት ነው። ለነባሮች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ ላይክ አድርጉልኝ ለሌላ ሰው እንዲዳረስልኝ። ሊጣችንን ልክ በዚህ መልኩ በደንብ ካሸነው በኋላ እንዲነሳ ለተወሰነ ደቂቃ ሞቅ ያለ ቦታ ሽፍና አድርገን እናስቀምጠዋለን ማለት ነው። ትንሽዬ ሲነሳ ከምንሸፍንበት ጨርቅ ጋር እንዳይጣበቅ ዘይት አደርግበታለሁ።
ያቦካነው ሊጥ ልክ በዚህ መልኩ በደንብ ዳብል ሆኖ ብድግ ብሏል ማለት ነው። እሱንም እንደገና በተወሰነ እናሽና እናዘጋጀዋለን ማለት ነው። እንደዚህ ካሸን በኋላ እኩል ከተወሰነ እንሞክራለን ማለት ነው። ለመቁረጥ እኩል አድርገን እኔ ያው ከ9 ቆርጫለሁ። እናንተ የምትፈልጉትን አድርጋችሁ መቁረጥ ትችላላችሁ። ማሳነስም ከዚህም ከፍ ማድረግ ይቻላል ማለት ነው። እንደዚህ አድርገን እናድበለብለዋለን። እስከዛው ሸፈን አድርገን እንቆያለን ማለት ነው። ሙሉን ለመጋገር እኔ የምጠቀመው በሙዝ ቅጠል ነው ማለት ነው። ኮባም ከተገኘ በጣም ቆንጆ ነው። የሙዝ ቅጠላችንን በደንብ አጥቤ አድርቄ ነው ያዘጋጀሁትኝ። አሁን ደግሞ ለማዘጋጀት እንደዚህ እናድበለብላለን ማለት ነው። በቅጠሉ በደንብ ጠቅልል አድርገን እናኖረዋለን። ያው ሲበስል እንዳይላቀቅ አድርገን አስተካክለን እንደዚህ እናበስለዋለን ማለት ነው። እንደዚህ ሙልሙላችንን ለመጋገር የግድ ኦቭን መጠቀም የለብንም። በብረት ድስት እንዲሁም በእንጀራ ምጣድ መጋገር ይችላል። በመጥበሻ መጋገር ይችላል። እናንተ በሚመቻችሁ ቀላል ነው በምትሉት ነገር መጠቀም ትችላላችሁ ማለት ነው። ልክ በዚህ መልክ ቆንጆ አርጌ ካድበለበልኩት በኋላ ኦቭኔን አሙቀዋለሁ። እዛ ውስጥ እናበስላለን ማለት ነው። በስሎ ደግሞ ተመልሰን እንገናኛለን። እንደዚህ ከ30 ደቂቃ በኋላ በስሎ ተመልሰናል። ይህን የመሰለ ቆንጆ የሆነ ሙልሙል ወጦልናል ማለት ነው። በጣም ነው የሚያምረው። ከለሩም መድበልበሉም ልክ እንደዚህ ቆንጆ ነው ማለት ነው። አሁን ደግሞ ቀምሰን እናየዋለን። ቆንጆ የሆነ ነው። ውስጡም ፍርፍር ያለ ነው ማለት ነው። በጣም ትኩስ ስለሆነ ትንሽ ቀዝቀዝ ብሎ ነው መበላት ያለበት። ቆንጆ ነው ማለት ነው። ፍርፍር ብሎ በስሎልናል። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ ደግሞ እስከምንገናኝ ሰላሙ ሁሉ እመኝላችኋለሁ። መልካም በዓል። ቻው